እመቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ሥራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የእርሱም ማደሪያዎች አይወዷትም። እስቲ በሉ የዲያብሎስን ሥራ እንዲያፈርስ ብሉ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 የማንን ሥራ ሊያፈርስ? በደንብ ብሎ የማንን ሥራ እንዲያፈርስ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ከማ ተወልዶ? ትጠራጠራላችሁ? ከማ ተወልዶ? ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሥራውን አፈረሰበት። የዲያብሎስ ሥራ ሐሰት ነው፣ አፈረሰበት። ኃጢአት ነው፣ አፈረሰበት። ሞት ነው፣ አፈረሰበት። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ስለዚህ ሥራውን ያፈረሰው ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰይጣን መቼም ሊወዳት አይችልም። ትልቁ ነጥብ ይሄ ነው ወገኖች፣ ሌላ ምንም ምክንያት ነጥቡ እሱ ነው።